ዛሬ አስደናቂ መልእክትንና አስደናቂ አዋጅ ይዤ ወደ እናንተ ብቅ ብያለሁ። ይህንን ዩቲዩብ የምትከታተሉ እህቶች ወንድሞች ለብዙዎቻችሁ ሼር በማድረግ እንድታደርሱ ሳብስክራይብም ይህንን ቤት እንድታደርጉ በጌታ ፍቅር አሳስባችኋለሁ። አንድ ሰው እንዴት ነው በመንፈሳዊ ዓለም ላይ አሸናፊ መሆን የሚችለው? እንዴት ሰው ሆኖ አሸናፊ መሆን የሚችለው የምለውን ሐሳብ ጥቂት ሰዓታት አካፍላችኋለሁ። ይህንን ሐሳብ ካካፈልኩ በኋላ ቀጥታ አብረን እንጸልያለን። ውጊያችን የመንፈሳዊ ነው። ውጊያችን ደግሞ በመንፈስ ነው። የምንዋጋው ውጊያ በመንፈስ ነው። በሥጋ ዲያብሎስን ዲፊት ለማድረግ አንችልም። ዲያብሎስን መዋጋት የምንችለው በመንፈስ ነው። ኢየሱስ ጌታ ነው። መጋደላችን ከደምና ከሥጋ ጋር አይደለም። ሁለተኛ ቆሮንቶስ መጽሐፍ ላይ በደንብ አድርጋችሁ ስትመለከቱ ሁለተኛ ቆሮንቶስ ምዕራፍ 10 ከ3 ላይ እንዲህ ይላል፣ በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የኛ ውጊያ እንደ ሰው ልማድ አይደለም። የኛ ውጊያ እንደ ሰው ቴክኒክ፣ እንደ ሰው ታክቲክ፣ እንደ ሰው እይታ አይደለም። የኛ ውጊያ መንፈሳዊ ነው። ጠላትን የምንዋጋው በመንፈስ ነው፣ በጸሎት ነው፣ የእግዚአብሔርን ቃል በማንበብ ነው፣ በእግዚአብሔር ቃል መሞላት ነው፣ በእግዚአብሔር ቃል ድፊት በማድረግ ነው። እግዚአብሔርን ቃል እየጠቀሰን በመንፈስ እግዚአብሔርን ቃል እያወጀን ሰይጣንን መምታት እንችላለን። የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው ይላል። የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የምነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን ይላል ጳውሎስ። እዚህ ጋር የተናገረው በጣም ትልቅ መልእክት ነው። ውጊያችን ሥጋዊ አይደለም፣ ውጊያችን መንፈሳዊ ነው። የኛ ልምምድ የመንፈሳዊ ነው። የኛ ጸሎት የመንፈሳዊ ነው። የኛ እንብርክክ የመንፈሳዊ ነው። መዋጋት ያለብን በመንፈስ ነው። መንፈስ የሚወጣው በመንፈስ ነው። ስለዚህ በመንፈስ መዋጋት ያስፈልጋል። መጋደላችን ደግሞ ከሰው ጋር አይደለም። መጋደላችን ከሁኔታ ጋር አይደለም። መጋደላችን አንድ ሰንበድ ጋር አይደለም። መጋደላችን ከጨለማው አሰራር ጋር ነው። ወደ ዳንኤል ስንሄድ ዳንኤልን ስንመለከት ዳንኤል ገና ሊጸልይ ባሰበ ጊዜ ጸሎቱ ተሰምቶት ነበር። ነገር ግን ምላሹ ከሰማይ እንዳይመጣ ፈሪስ አለቃ በአየር ላይ 21 ቀን 3 ሳምንታት ተገዳድሯል። 3 ሳምንታት ምላሹ እንዳይመጣ። ለምንድን ነው? በአየር ላይ የሚሰራ የአለቃ መንፈስ፣ በአየር ላይ የሚሰለጥን የአለቃ መንፈስ፣ ያ መንፈስ 3 ሳምንት ተገዳድሯል ምላሽ እንዳይመጣ። ጸሎቱ ተሰምቷል፣ ምላሽ ግን ወደ ዳንኤል እንዳይመለስ። ብዙ ሰዎች እየጸለያቸው ምላሽ እንዳይመጣ የተከለከላቸው ሰዎች አላቸው። ከምላሽ ጋር እንዳትገናኙ፣ የጸሎታችሁ መልስ እንዳይመጣ በአየር ላይ ተይዞባችኋል። እግዚአብሔር ሳይሰማ ቀርቶ አይደለም። ጸሎታችሁን በእርግጥ እግዚአብሔር ሰምቷል። ጩኸታችሁን እግዚአብሔር በእርግጥ ሰምቷል። እግዚአብሔር ምላሹን ለእናንተ ልኳል። ምላሹ ወደ እናንተ ደግሞ እንዳይመጣ በአየር ላይ የተቋቋመ መንፈስ አለ። ከነገሮቻችሁ ጋር እንዳትገናኙ፣ ከሕልማችሁ ጋር እንዳትገናኙ በአየር ላይ የተቋቋመ መንፈስ አለ። ይህንን መንፈስ በመጸለይ በመንበርከክ እግዚአብሔርን ቃል በማንበብ በመጾም ይህንን መንፈስ መምታት ያስፈልጋል። ጳውሎስ ኤፌሶን መጽሐፍ ምዕራፍ 5 ቁጥር 14 ላይ የተናገረው መልእክት አንተ የምትተኛ ንቃ ያለው መልእክት ከእንቅልፍ እንድትነቁ አይደለም፣ ከእንቅልፍ ነቅታችሁ እንድትመላለሱ አይደለም። በመንፈስ ዓለም ላይ
እንደተኛችሁ። አንድ ሰው በሥጋ ዓለም ላይ ብቻ አይደለም እንቅልፍ የሚይዘው፣ በመንፈስ ዓለም ላይ የተኛ ሰው አለ። በመንፈስ ዓለም ላይ የተኛ ሰው ጠላት እንደፈለገ ይጠቀምበታል። ራእዩን ያበላሻል፣ ሕልሙን ያበላሻል፣ አገልግሎቱን ያበላሻል፣ ስራውን ያበላሻል። ጠላት በመንፈስ ዓለም ላይ መንቃት ያስፈልጋል። እንቅልፍ ተኝተሽ መንቃት አይደለም፣ እንቅልፍ ተኝተሽ መንቃት አይደለም። ነገር ግን በመንፈስ መንቃት፣ ተነቃቅተን መመላለስ፣ ተነቃቅተን ማገልገል፣ ተነቃቅተን እግዚአብሔርን ፊት መፈለግ፣ በመንፈስ ዓለም ላይ መንቃት ያስፈልጋል። አንተ የምትተኛ ንቃ፣ ሙታንም ተነሳ፣ ክርስቶስም ያበራልሃል ብሏል። ስለዚህ መንቃት ያስፈልጋል። በመንፈስ ዓለም ነው መንቃት አለብን። በጸሎት ነው መንቃት አለብን። በእንብርክክ ነው መንቃት አለብን። እግዚአብሔርን ፊት በመፈለግ ነው መንቃት አለብን። እግዚአብሔርን ቃል በማንበብ ነው መንቃት አለብን። ብዙ ጊዜ እኛ እግዚአብሔርን ቃል ለማንበብ ጊዜ ይጠፋናል፣ ሰዓት ይጠፋል። ቲክታክ፣ ዩቱብ፣ ኤፍቢ፣ ዌትሳፕ፣ ወቴብር ለመጎርጎር ሰዓት አይጠፋም። ግን እግዚአብሔርን ቃል ለማንበብና ለማጥናት ጊዜ የለንም። ጠላት ለምንድን ነው ጊዜ ያሳጣን ካላችሁ፣ መንግስቱን ስለምትመቱ፣ የጠላትን መንግስት በቃሉ ጦር ስለምትወጉ፣ የጠላትን መንግስት በቃሉ መዶሻ ስለምትቀጠቀጡ፣ የጠላትን መንግስት በቃሉ ሽባ ስለምታደርጉ እግዚአብሔርን ቃል እንድታነቡ ዘንድ ጊዜ አይሰጣችሁ። ከእግዚአብሔር ቃል ጋር ጊዜ ለማሳለፍ ጊዜ አይሰጣችሁ። ተራ ቦታ በማይገባ ስፍራ ላይ ቁጭ ብላችሁ የማይሆን ነገር እየተጫወታችሁ የማይሆን ነገር ውስጥ እየገባችሁ እንድትውሉ ያደርጋል። መጽሐፍ ቅዱስን ባይዘው ወይ በምትይዙበት ጊዜ እንቅልፍ ያሰኛችኋል። እንቅልፍ ይመጣል፣ ያደካክማችኋል፣ አቅም ያሳጣችኋል። ለምን ይመስላል? መንፈስ የጨለማው መንፈስ ብርሃንን አይፈልግም። አንደኛ ሕይወት ብርሃን ስለመሆን፣ አገልግሎት ብርሃን ስለመሆን፣ ነገር ሁሉ ብርሃን ስለመሆን ያውቃል። እግዚአብሔር ቃል ሕይወትን ያበራል። የእግዚአብሔር ቃል በእግዚአብሔር መንፈስ የተጻፈ ቃል ነው። ስለዚህ በእግዚአብሔር መንፈስ የተጻፈውን ቃል ለማንበብ ጊዜ አይሰጥህም። እግዚአብሔርን ቃል ለማጥናት ጊዜ አይሰጥህም። ያደካክማል፣ አቅም ያሳጣል፣ ጉልበት ያሳጣል፣ ያስተኛል። በመንፈስ ዓለም ላይ መጀመሪያ ይመታና በሥጋ ዓለም ላይ እንድትተኛ ያደርጋል፣ አቅም እንድታጣ ያደርጋል። ወንድሜ ዛሬ የምነግርህ ነገር ቢኖር ውጊያችን ከደምና ከሥጋ ጋር አይደለም፣ ከሥጋና ከደም ጋር አይደለም። የኛ ውጊያ ከሰማያት ስፍራ የሚገኙ የመንፈሳውያን ሥራዎች ጋር ነው። ስለዚህ እነዚህን ድፊት አድርገን ለማሸነፍ፣ እነዚህን ተዋግተን ለማሸነፍ ምን ያስፈልጋል? ጸሎት ያስፈልጋል፣ እንብርክክ ያስፈልጋል፣ በእግዚአብሔር ፊት ላይ መሆን ያስፈልጋል፣ ወደ እግዚአብሔር መጮህ ያስፈልጋል። በዛን ሰዓት ጠላቶቻችን እያሸነፈን ድል እየተነሳን እንዳለን የሚጸልይ ሰው ያሸንፋል። ዳንኤል ቅድም እንደነገርኳችሁ በእግዚአብሔር ፊት ቁርሱን ጸሎት ነው የሚያደርገው፣ ምሳውን ጸሎት ነው የሚያደርገው፣ መክሰሱን ጸሎት ነው የሚያደርገው። በቀን 3 ታይም ይጸልያል፣ 3 ጊዜ ይጸልያል። 3 ጊዜ የሚጸልይ ሰው ነው። ነገር ግን እግዚአብሔር አምላክ ከዳን ጋር ነበረ። መንፈስ ቅዱስ ከሱ ጋር የሰራ ነበረ። ከዛ የተነሳ ጠላቶቹም በዙ፣ ከሳሾቹም በዙ። ጠላቶች ምንም ቢበዙ እሱ የጸለየው አምላክ፣ እሱ ያመለከው አምላክ ይበልጣል። እግዚአብሔር አምላክ ሞገስን ጨመረለት፣ ኃይልን ሰጠ። ራሱን መንግስት በዳንኤል ሕይወት ላይ ገለጠ። እግዚአብሔር አምላክ ራሱን መንግስት ነው የገለጠው በዳንኤል ሕይወት ላይ። መንግስቱን እንድሰብክ
መንግስቱን እንድናገር መንግስቱን እንዲያውጅ ነው ያደረገው። ከጌታ ጋር ያለውን ፌሎሺፕ አላቋረጠም። ከጌታ ጋር ያለውን ጸሎት አላቋረጠም። ከጌታ ጋር ያለውን ትስስር አላቋረጠም። የመንፈሳዊ እይታ የመንፈሳዊ አመለካከት እየበራ በየዕለት በየቀኑ ይቀጥል ነበር። ወዳጄ ዛሬ የምነግርህ ነገር አንድ ነገር አለ። ጠላትን ድፊት የምናደርገው በአቅማችን ወይ በጡንቻችን አይደለም፣ በኃይላችን በጉልበታችን አይደለም። በተማርነው ባዮሎጂ፣ በተማርነው ኬሚስትሪ፣ በተማርነው ሂስትሪ፣ በተማርነው ማትማቲክስ፣ በተማርነው ትምህርት አይደለም፣ በሳይኮሎጂ አይደለም። ጠላትን ድፊት የምናደርገው በመንፈስ ቅዱስ ነው። ጠላትን ድፊት የምናደርገው በጸሎት ነው። ጠላትን ድፊት የምናደርገው በእግዚአብሔር ቃል ነው። እግዚአብሔርን ቃል በማወጅ በማጥናት በማንበብና በእግዚአብሔር ቃል ቆመን መቃወም፣ በዛን ሰዓት መንፈስ አሰራርን እንዋጋለን። መንፈስ አሰራር ከሕይወታችን ላይ ይመታል፣ ከበረከታችን ላይ ይመታል፣ ከታሪካችን ላይ ይመታል። ስለዚህ ጠላትን የምንዋጋው በጸሎት በቃል በመንፈስ ቅዱስ ኃይል ነው። እግዚአብሔርን ቃል መልበስ ያስፈልጋል። በየቀኑ በየማለዳው በእግዚአብሔር ፊት መጸለይ ያስፈልጋል። የቃሉን ሰይፍ መታጠቅ ያስፈልጋል። የቃሉን ጦር መያዝ ያስፈልጋል። የመንፈስን ሰይፍ መያዝ ያስፈልጋል። የቃሉን ጋሻ መያዝ ያስፈልጋል። አሁን ኢብን ያለነው በውጋ ስፍራ ላይ ነው። በውጊያ ውስጥ ነው ያለነው። የተዋጋን ነው ያለነው። ከጨለማው አሰራር ጋር የተዋጋን ነው ያለነው። የቃሉ ጋሻ የመንፈስ ሰይፍ ያስፈልጋል። ስለዚህ ወዳጆቼ በምንም አይነት ሁኔታ ውስጥ ሆናችሁ ወንድሞች፣ በምንም አይነት ሁኔታ ውስጥም ሆኑ፣ ነገር ግን ጸሎትን አታቋርጡ። እግዚአብሔርን ቃል ማንበብን አታቋርጡ። እግዚአብሔርን ቃል መስማትን አታቋርጡ። እግዚአብሔር ፊት መሆን መልካም ነው። እግዚአብሔር ጋር መሆን መልካም፣ መጸለይ መልካም ነው። መንበርከክ መልካም ነው። ስለዚህ ወዳጆቼ ባላችሁበት ቦታ ናችሁ፣ ውጊያችሁን የምትዋጉት በእግዚአብሔር መንፈስ መሆን ያስፈልጋል። በረከታችሁን የምታስለቅቁት በእግዚአብሔር ቃል ነው። ጨለማው መንግስት የሚፈርሰው በእግዚአብሔር ቃል ነው። የጨለማው ኃይል የሚወድቀው በእግዚአብሔር ቃል ነው። እግዚአብሔር ቃል በሙላት ይኑረን። ለዚህ ተኝታችሁ ያላችሁ ንቁ፣ መንቃት ያስፈልጋል። በቀን ያንቀላፋችሁ፣ እየተራመዳችሁ ያንቀላፋችሁ፣ እየበላችሁ እየጠጣችሁ ያንቀላፋችሁ መንቃት ያስፈልጋል። ንቁ። ጊዜው የውጊያ ጊዜ ነው። ይህንን ውጊያ በመንፈስ በጸሎት በእግዚአብሔር ቃል ታሸንፋላችሁ። ቀንና ሌሊት በምታነቡት በእግዚአብሔር ቃል፣ ቀንና ሌሊት በምታጠኑት በእግዚአብሔር ቃል፣ በምትሰሙት በእግዚአብሔር ቃል፣ በምትጸልዩት በእግዚአብሔር ኃይል ታሸንፋላችሁ። ሌባ ምን አይነት ሰዓት ላይ እንደሚመጣ አይታወቅም። ሰዓቱን ነግሮ ሌባ ይመጣል። ቤትን ሊቆፍር፣ ሀብትን ንብረትን ሊዘርፍ ቀጠሮ ሰጥቶ ሌባ ይመጣል። ድንገት ባልጠበቅከው ሰዓት፣ ድንገት ባልጠበቅሽው ሰዓት ይመጣል። ተኝተሽ ያለሽ ይመጣል። ተኝተክ ያለህ ይመጣል። በዛን ሰዓት ቤትሽን ይቆፍራል። ያለሽን ንብረት ይዘርፋል። ባዶ ያረጋል፣ ያስለቅሳል። ስለዚህ ምን መሆን ያስፈልጋል? መንቃት ያስፈልጋል። ለሌባ እድል ፈንታ
መስጠት የለባችሁ። ለአጋንንት እድል ፈንታ መስጠት የለባችሁ። ለጨለማው እድል ፈንታ መስጠት የለባችሁ። መንቃት ያስፈልጋል። መጸለይ ያስፈልጋል። መትጋት ያስፈልጋል። ቀንና ሌሊት በእግዚአብሔር ፊት ላይ መሆን ያስፈልጋል። መበርታት ያስፈልጋል። ጌታ ኢየሱስ ለዘላለም የተባረከ ይሁን። መንቃት፣ በመንፈስ መዋጋት፣ ጨለማን ማፍረስ፣ የጨለማን ኃይል መምታት፣ የጨለማን ስልጣን መምታት፣ የአውሬውን ስልጣን መምታት፣ የጨለማውን መንግስት መምታት ያስፈልጋል። በኃይልና በብርታት አይደለም፣ በመንፈስ ነው። ተራራው የሚነቀለው በመንፈስ ነው። ለዘሩባቤል ለተባለው ለዚህ ነው። በኃይልና በብርታት አይደለም አለው። ወደ ዘሩባቤል መጥቶ እንዳለው በኃይልና በብርታት አይደለም በመንፈስ እንጂ አለ። ተራራው የሚነቀለው በመንፈስ ነው። ጨለማው የሚወድቀው በመንፈስ ነው። የትኛው ኃይል የሚመታ በመንፈስ ነው። ብዙ ሰዎች በስጋቸው ነው የታገሉ ያሉት። በጉልበታቸው ነው የታገሉ ያሉት። በጉልበት ታግለ የምታመጣ ምንም ነገር የለም። በመንፈስ ታገል። በመንፈስ ተዋጋ። መንፈስ ሕይወትን ይሰጣል። መንፈስ ኃይልን ይሰጣል። መንፈስ ጉልበትን ይሰጣል። በሽታው ጭንገፋው የሚነቀለው በመንፈስ ነው። ድግምት መተት የሚፈርሰው በመንፈስ ነው። አስማት መተት የሚፈርሰው በመንፈስ ነው። አጋንንት ጮሆ መውጣ በመንፈስ ነው። በመንፈስ መሆን ያስፈልጋል። በመንፈስ መጸለይ ያስፈልጋል። በመንፈስ መበርታት ያስፈልጋል። በቃል መበርታት ያስፈልጋል። ብዙ ደክሞ ነበር። እንደምታውቁት ዘሩባቤል ብዙ ደክሞ ነበር። ብዙ ታግሎ ነበር። ብዙ ትግል ሕይወት ነበረው። ብዙ ተጽዕኖ ነበረው። ነገር ግን እግዚአብሔር አየ፣ ተመለከተ። መልአክን ከሰማይ ላከለት። የመጣው መልአክም እንዳለ በኃይልና በብርታት አይደለም አለ። በጉልበትክ አይደለም አለ። በአቅምክ አይደለም አለ። ተራራው የሚነቀለው በመንፈስ ነው አለ። ተራራው የሚንከባለለው በመንፈስ ነው አለ። በመንፈስ ነው አለ። ለመሆኑ በልጄ ፊት የተቀመጥክ ተራራ፣ ለመሆኑ በልጄ ፊት የተከመርክ ተራራ አንተ ምንድነህ? ደልዳላ ሜዳ ትሆናለህ። በፊቱ ላይ የነበረው ተራራ ደልዳላ ሜዳ ሆነ። በፊቱ ላይ የተጫጫነው ደልዳላ ሜዳ ሆነ። በምን? በመንፈስ፣ በእግዚአብሔር መንፈስ። እግዚአብሔር መንፈስ ባለበት ቦታ አርነት አለ። እግዚአብሔር መንፈስ ነው፣ የሚያመልኩትም በእውነትም በመንፈስ ነው የሚላል ሐዋርያ ዮሐንስ። ለዚህ እግዚአብሔር መንፈስ ነው። አምልኳችን፣ አገልግሎታችን፣ ጸሎታችን በመንፈስ መሆን ያስፈልጋል። በመንፈስ መሆን ያስፈልጋል። በናዝሬቱ በኢየሱስ ስምና ስልጣን የሚያበረታ እግዚአብሔር እጅ ወደ እናንተ ይምጣ። ታሪክ ቀያሪ የሆነ እግዚአብሔር መንፈስ ያገኛችሁ። ድካምን የሚያስወግድ እግዚአብሔር መንፈስ ይምጣላችሁ። የሚያበረታ እግዚአብሔር መንፈስ ወደ እናንተ ይምጣ። ጉልበታችሁን የሚያድስ እግዚአብሔር መንፈስ ወደ እናንተ ይምጣ። በሽታውን የሚነቅል እግዚአብሔር መንፈስ ያገኛችሁ። በኢየሱስ ስምና ስልጣን ከዚህ በኋላ ትግል ይብቃ። ዋጋ መክፈል ይብቃ። ሐዘን ይብቃ። በኢየሱስ ስም ይብቃ። በኢየሱስ ስም ይብቃ። ዘመናችሁን በረከታችሁን የያዘ
በኢየሱስ ስም ለቆ ይሄድ። ሽልማችሁን ራያችሁን ያዘ በኢየሱስ ስም ለቆ ይሄድ። አገልግሎታችሁን ያዘ በኢየሱስ ስም ለቆ ይሄድ። አሁን በኢየሱስ ስምና ስልጣን በመንፈስ ቅዱስ ኃይል መነሳት ይሁንላችሁ። በመንፈስ ቅዱስ ኃይል ማገልገል ይሁንላችሁ። በመንፈስ ቅዱስ ኃይል መቆም ይሁንላችሁ። በመንፈስ ቅዱስ ኃይል መራመድ ይሁንላችሁ። በመንፈስ ቅዱስ ኃይል መቆም መሄድ ይሁንላችሁ። የደከመች ነፍስ፣ አቅም ያጣች ነፍስ በኢየሱስ ስም አቅምን ታገኝ። በኢየሱስ ስም ሰላምን ታገኝ። በኢየሱስ ስም ፈውስን ታገኝ። በኢየሱስ ስም ጉብኝት ይሁንላት። በኢየሱስ ስም ታምራት ይሁንላት። በኢየሱስ ስም ቀንበር ይሰበር። እግዚአብሔር አምላክ በመንፈሱ ያስታጥቃችሁ። እግዚአብሔር አምላክ በቃሉ ያስታጥቃችሁ። እግዚአብሔር አምላክ በኃይሉ ያስታጥቃችሁ። የምትታጠቁበት ጊዜ ይሁንላችሁ። ኃይልን የምትለብሱበት ጊዜ ይሁንላችሁ። በኃይል የምትወጡበት ጊዜ ይሁንላችሁ። በኃይል የምትራመዱበት ጊዜ ይሁንላችሁ። ከኃይል ወደ ኃይል የምትሻገሩበት ጊዜ ይሁንላችሁ። በኃይል ወደ ኃይል የምታልፉበት ጊዜ ይሁንላችሁ። በናዝሬቱ በኢየሱስ ስምና ስልጣን አብረን ጥቂት ሰዓታት እንጸልያለን። ባላችሁበት ቦታ በእምነት ውሃ ካላችሁ ውሃ ያዙ፣ ዘይት ካላችሁ ዘይት ያዙ። ትመሰክራላችሁ። በኮመንት ላይ ገብታችሁ ትጽፋላችሁ። ከትኛው አይነት ደዌ ነፃ ትወጣላችሁ። እግዚአብሔር መንፈስ በመካከላችን ላይ ይገኛል። የሚፈውስ የሚዳስስ ቀንበርን የሚሰብር የእግዚአብሔር ኃይል ከኛ ጋር ነው። ይመኑት፣ በእምነት ተቀበሉት። እንደተቀበላችሁ ደግሞ ለእህቶቻችሁና ለወንድሞቻችሁ ሸር አድርጉት። ጌታ ኢየሱስ ይባርካችሁ። እጆቻችሁን ወደ እኔ ዘርጉ። በእምነት ባላችሁበት ቦታ እጆቻችሁን ወደፊት ዘርጉ። በናዝሬቱ በኢየሱስ ስምና ስልጣን አብ ወልድ መንፈስ ቅዱስ ያልተከለው ተክል ከሕይወታችሁንና ከላይፋችሁ ላይ እንድነቀል ይጸልያል። ጠላት በሕይወታችሁ ላይ ያስቀመጠ በሽታ ከሕይወታችሁ ላይ እንዲፈርስ ጸልያል። ጠላት የዘገባችሁ በሮች ፈጥኖ እንዲከፍት ጸልያል። እግዚአብሔር እጁን በሕይወታችሁ ላይ እንዲገልጽ ጸልያል። ከዚህ ሰዓት ጀምሮ ከዚህ ደቂቃ ጀምሮ በሕይወታችሁ ላይ ለውጥ እንዲሆን ጸልያል። ሰላማችሁ ሙሉ እንዲሆን ጸልያል። ደስታችሁ ሙሉ እንዲሆን ጸልያል። ታሪካችሁ ሙሉ እንዲሆን ጸልያል። በተለያየ በሽታ ውስጥ የምትገኙ፣ በተለያየ ጭንገፋ ውስጥ ለምትገኙ፣ በተለያየ ሐዘን ውስጥ የምትገኙ አሁን አራግፋችሁ እንድትቀጥሉ ጸልያል። ጳውሎስ እፉኝቷን ወደ እሳት እንዳራገፋት የትኛውን በሽታ፣ የትኛውን ማጣት፣ የትኛውን ደይነት፣ የትኛውን ሞት አራግፋችሁ እንድትቀጥሉ ዘንድ ጸልያል። ባላችሁበት ቦታ የመለኮታዊ ኃይል ይምጣ። በምትኖሩበት ከተማ የመለኮታዊ እጅ ይምጣ። በደከማችሁት ላይ፣ በፈራችሁት ላይ፣ በሰጋችሁት ላይ የመለኮት እጅ ይምጣ። በናዝሬቱ በኢየሱስ ስምና ስልጣን እኔ ልሞት ነኝ የምትሉ ሰዎች፣ እኔ እኮ እንዲህ ልሆን ነው የምትሉ ሰዎች፣ ስጋት ውስጥ ያላችሁ ሰዎች፣ ፍርሃት ውስጥ ያላችሁ ሰዎች አሁን የመለኮታዊ ኃይል ያገኛችሁ። አሁን የመለኮታዊ ፈውስ ያገኛችሁ። አሁን የመለኮታዊ ስልጣን ያገኛችሁ። አሁን የመለኮታዊ ታምራት ያገኛችሁ። ከዘራችሁ ላይ የትኛው መርገም ይሰባል። ከዘር መንዘሮቻችሁ ላይ ሆኖ የሚዋጋ ድግምት፣ መተት፣ አስማት፣ ደብተራ፣ ወሰንጋላ፣ አዳልሞት መንፈስ ከሕይወታችሁ ላይ ለቆ ይሄድ። በኢየሱስም ለቆ ይሄድ። በኢየሱስም ለቆ ይሄድ። በኢየሱስም ለቆ ይሄድ። እኔ ዛሬ በዚህ ባመንኩት ቃል፣ በዚህ እግዚአብሔር በተናገረው ቃል ፈውስን በእናንተ ላይ አጸናለሁ። ፈውስ በእናንተ ላይ የጸና ይሁን። ሰላም ይሁንላችሁ። ሰላም ይሁንላችሁ። ስራ በር የተዘጋባችሁ ሰዎች፣ ግራ የተጋባችሁ ሰዎች፣ ተስፋ የቆረጣችሁ ሰዎች፣ ሐዘን ውስጥ ያላችሁ ሰዎች፣ ጭንቀት ውስጥ ያላችሁ ሰዎች በኢየሱስም በሕይወታችሁ ላይ አሁን ለውጥ ሆነ። አሁን ለውጥ ሆነ። አሁን ስኬት ሆነ። አሁን ፈውስ ሆነ። አሁን በሮቻችሁ ተከፈተ።
በኢየሱስምና ስልጣን እነሆ ባንተ ፊት የተከፈተ በር ሰጥቻለሁ ነው ያለው። በናዝሬቱ በኢየሱስም በፊታችሁ ላይ የተከፈተ በር ይሰጣችሁ። ከዚህ ሰዓት ጀምሮ በሕይወታችሁ ላይ ታምራት ይሁን። ቤት ለመግዛት መኪና ለመግዛት ፈልጋችሁ አቅም ያጣችሁ ሰዎች፣ አቅም ኢኮኖሚ ያጣችሁ ሰዎች የመለኮታዊ ጉብኝት የመለኮታዊ ታምራት ያገኛችሁ በናዝሬቱ በኢየሱስምና ስልጣን ባላችሁበት ከተማ የመለኮታዊ ኃይል ያገኛችሁ። እግዚአብሔር እጅ ዛሬ በእናንተ ሕይወት ላይ ይዘረጋ። የእግዚአብሔር እጅ በእናንተ ጉዳይ ላይ ይዘረጋ። የእግዚአብሔር እጅ በእናንተ ታሪክ ላይ ይዘረጋ። የእግዚአብሔር እጅ በእናንተ ምዕራፍ ላይ ይዘረጋ። አዲስ ነገር በሕይወታችሁ ላይ ይሁን። በኢየሱስም ጸልየላችኋለሁ። አዲስ ነገር በሕይወታችሁ ላይ ይሁን። አፍ ላይ እጅን የሚያስጭን አዲስ ነገር በሕይወታችሁ ላይ ይሁን። በናዝሬቱ በኢየሱስም የእሱ አምላክ እኮ ነው፣ የእሱ አምላክ እኮ ነው የሚያስብል ጉብኝት በሕይወታችሁ ላይ እሷ የምታመልከው አምላክ ነው፣ እሱ የሚያመልከው አምላክ ነው፣ ይህንን ያደረገው የሚያስብል ጉብኝት በናዝሬቱ በኢየሱስም በሕይወታችሁ ላይ ይከናወን። ተስፋ ያጣችሁ ተስፋ ይሰጣችሁ። ጉልበት ላጣችሁ ጉልበት ይሰጣችሁ። አቅም ያጣችሁ አቅም በኢየሱስም ይሰጣችሁ። ኃይል ያጣችሁ በኢየሱስም ኃይል ይሰጣችሁ። ጤና ያጣችሁ በኢየሱስም ጤና ይሰጣችሁ። ሰላም ያጣችሁ በኢየሱስም ሰላም ይሰጣችሁ። ረፍት ያጣችሁ በኢየሱስም ረፍት ይሰጣችሁ። ደስታ ያጣችሁ በኢየሱስም ደስታ ይሰጣችሁ። ባላችሁበት ከተማ የእግዚአብሔር እጅ ይዘረጋ። በአገር ውጭ በአገር ውስጥ እግዚአብሔር ቀኝ ይዘረጋ። ይህንን ጸሎት የምትቀበሉ እህቶች በሕይወታችሁ ላይ ፈውስ ይሁን። በሕይወታችሁ ላይ ታምራት ይሁን። በሕይወታችሁ ላይ ድል ይሁን። በሕይወታችሁ ላይ ምልክት ይሁን። በሕይወቱ ላይ በኢየሱስ ስም ታምራት ይሁን። ሰላማችሁ ሙሉ ይሁን። በኢየሱስ ስም ተፈጸመ። እግዚአብሔር አምላክ በታምራትና በድል ወደ ቤታችሁ ገብቷል። ከእንግዲህ በኋላ ፍርሃት፣ ሐዘን፣ ጭንቀት አይሆንም። ጭንገፋ አይሆንም። ክሰራ አይሆንም። እግዚአብሔር አምላክ በታምራትና በፈውስ ወደ ቤታችሁ ገብቷል። የተጸለየላችሁ ውሃ በእምነት ጠጡ፣ ተቀባቡ። እኔ ነፃ ወጥቻለሁ፣ በኢየሱስ ስም ተፈወስኩ እያላችሁ በራሳችሁ ላይ ፕሮፌሳይ አድርጉ፣ ትንቢት ተናገሩ። በናዝሬቱ በኢየሱስ ስም ሰላምና ጉብኝት በሕይወታችሁ ላይ ሆኗል። ከእንግዲህ በኋላ በምስክርነት ትመጣላችሁ። ኮመንት ሴክሽን ላይ ገብታችሁ የተደረገላችሁ ታምራቶች ጻፉት። እግዚአብሔር አምላክ ይባርካችሁ። ምሽታችሁ፣ ቀናችሁ የተባረከ ይሁን። ይወዳችኋለሁ። ሻሎም። ይህንን ዩቱብ ቻናል ሳብስክራይብ አድርጉ፣ ሼር አድርጉ፣ አሳድጉት። እግዚአብሔር ይባርካችሁ። እንደዚህ በጸሎት አብሬን እንገናኛለን። ሻሎም።